ሃይ እንዴት ዋላችሁ እንዴት አደራችሁ እንዴት አመሻችሁ ዛሬ አንድ ስቶሪ ታይም አለኝ ኢትዮጵያ ያለሁኝ የተፈጠረ ነገር ነው እሺ ስራ ነበረኝ ኦኬ ከዛ ከስራ ወጥቼ ያንጎ ስጠራ እየመጣልኝ ስላልነበረ ኦኬ ካፌ ልቀመጥና እዛ ልጥራ ልጠብቅ ብዬ ገባሁ ከዛ ካፌ ስገባ አስተናጋጇ ማለት ነው ከየሆነ ህፃን ልጅ ጋር አብራት መጣለች እና እንተዋወቃለን ያው አንድ አራት ጊዜ እዛ ሄጃለሁ ከአስተናጋጇ ጋር እንተዋወቃለሁ እና በጣም ደስ የምትል ልጅ ናት እሺ ከዛ ልጁ ያየኛል ማለት ነው እና እኔ አልኩት ልጋብዝህ አልኩት ከዛ እሺ አለ በቃ እንዴት ደስ እንደሚል የሆነ ዋጡኝ የሚል ህፃን ልጅ ነው በቃ እንዴት ደስ እንደሚል ወይኔ ከዛ እሺ ብሎ አብሮኝ ይቀመጣል ከዛም በኋላ ኬክ እና ስትሮቤሪ ጁስ ያዛል እኔ ደግሞ አቮካዶ አዘዝኩኝ አቮካዶ ጁስ ጾም ስለነበር ከዛ እንደዚህ ደስቶ ፊንገር ተጫወትን ቁጭ ብድግ በሰራ ምናምን የተጫወትን ነበር በቃ የሆነ ህፃን እንደሆንኩኝ ፊል እንዳደርግ አደረገኝ ልጁ ማለት ነው ከዛ በጣም ደስ የሚል ጊዜ ነበር ያሳለፍኩት በቃ ዴት በጣም ደስ የሚል ዴት ከዛ ልጅ ጋር አሳለፍን 10 አመቱ ነው እሺ የኔ ቤቢ ከዛ ዴት ስላችሁ ደግሞ በሌላ አይታችሁ እንትን እንዳትሉ ጀስት በቃ የሆነ እህቱ ያንኩኝ ያህል ነው የተሰማኝ በቃ በጣም ደስ የሚል ልጅ ነው እና ከዛ በቃ እኔ ልሂድ ታክሲ መጣ ብዬ ልሂድ ስል ከዛ በቃ ሳመኝ እኔም ሳምኩት በቃ ደስ ሲል ቤተሰቦቹን ተዋወቅኳቸው እና በቃ ያው ቻውና አመሰግናለሁ ተባብለን ስልክ ሳንቀያየር ሄዳለሁ ከዛ በቃ ነገ በዚሁ ሰዓት እንገናኝ ተባብለን ያው እሱም አልመጣም እኔም አልሄድኩም አይ ገስ እሱ አልመጣም ያ ከዛ ለሆነ ስራ ትምህርት ቤት መሄድ ነበረብኝ እና ካቴድራል ትምህርት ቤት ሄዳለሁ ማለት ነው ማንም ባገኝ ጥሩ ነው ቪዲዮ እየሰራው ነበር ልጁ መጣ እና በጣም ጸጥቶኝ ነበር ወይኔ ፎቶ ሳልነሳ ከሱ ጋር አሁን ይሄን ስቶሪ ሳወራ ማን ነው የሚያምነኝ በቃ ይሄንን የመሰለ ስቶሪ ለማን ነው ፎቶ ሳይኖረኝ ምናምን ያልኩኝ በጣም አዝኜ ነበር ከዛ ልጁን አገኘሁት በቃ እንደዛ ደስ ብሎኛ አቅም የሆነ ሎተሪ አሸነፍኩኝ ነው የመሰለኝ ከዛ በቃ ጥም አለብኝ እኔ ምቅርኩት ከዛ በኋላ እናትየዋን ሄጄ ስልክ ቁጥር ተቀበልኩኝ ከዛ አሁን አክስቱ ልሆን ነው ኦ ማይ ጋድ ኢትዮጵያ ስመጣ እስከማገኘው በጣም ነው የጓጓሁት ያ በቃ ውድድድ ነው ማረገው የኔ ቆንጂ እና ካደገ ይሄን ቪዲዮ እንዳየው ስለምፈልግ ነው ፖስት ማረገው ቫይል ዞ ዙስ ወይ ታድሎ ቤተሰቦቹ ታድሎ እንደዛ አይነት ልጅ ነው ሞል ያ ከወለድኩ አባ ያ በቃ ይሆነ አመሰግናለሁ